ሰላም ፋሚሊዎቻችን፣ ዛሬ ማሳያችሁ የኋላ ፓውዛ ወይም ፓርክ ላይት እንዴት መስራት እንደምትችሉ ነው። አሁን እዚህ ጋር እየሰራን ያለው የእግር ፍሬን ሲረገጥ ነው። እኛ የፈለግነው እሱን ሳይሆን ከፊት ለፊት ፓውዛ የሚመጣው መስመር ነው። እሱ እየሰራን ያለው እንደምትመለከቱት ሁለት አይነት መስመር አለ። እዚህ ጋር ቼክ ማድረግ ያለብን መስመር ላይ እንደምትመለከቱት መደቡን አብርቼዋለሁ ወይም ፓውዛውን አብርቼዋለሁ። እዚህ ጋር እንደምታዩት መስመር ተቀያይሯል። እሱን ቀጥለን ቼክ እናደርገዋለን። እንደዚህ አያያዛችሁ ወይም ከተቀላላችሁ በኋላ ብላስትሮ እየተቀላላችሁበትን ቦታ መሸፈን ነው። ምክንያቱም ማሳ ሊፈጠር ስለሚችል መስመሩ ሙሉ በሙሉ ዳሜጅ ስለሚሆን ለእናንተ ይጠቅማቸው ስላሰብኩ ነው። ጥያቄ ካለ ኮሜንት ላይ ጻፉልን። ማንኛውም አይነት ጥያቄ እንቀበላለን። ቤቱን ፎሎ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንደምትመለከቱት መጀመሪያ ፓርክ ላይት ወይም የእግር ፍሬን እየበራ ነበር። አሁን ደግሞ እንደምትመለከቱት መደቡ ላይ አብርቼዋለሁ። የፊት ለፊት ፓውዛ እየሰራልን ወይም እየበራልን ነው። ይመቻችሁ።